ይሁት እረሱ አይመታራ አይመታ ሀሳብ ጋይስ እንዴት ናችሁ? ለመጀመሪያ ጊዜ ትሪፕ እየወጣን ነውና 10 ሰዓት ተነስቻለሁ በህይወቴ ሰው። ለማንኛውም እንግዲህ ኢትዮ ጅቡቲ ልንጓዝ ነው ቢዮና ቪሌጅ ለማየት ማለት ነው። ለማንኛውም እስኪ ምን ለብሰን እንደወጣ ላሳያችሁ። መጀመሪያ ግን ትሪፕ ስናደርግ ወደ ቢዮና ቪሌጅ የመጀመሪያ የሚሆነው ማለት ለማንኛውም እንግዲህ ባዲ ሰብስክራይብ ያደረጋችሁ ሙሉ ቪዲዮውን አሳያችኋለሁ ማለት ነው። ቦታው ማለት ነው በጣም የሚያምር ቦታ ነው። ይሄ እንደምታዩት ይሄ ፊት ለፊት ነው እንደገባሁት ያው ቀድሜ ስለቀረስኩላችሁ ነው ማለት ነው። እዚህ ጋር ቲቪ ስክሪን አለ። በጣም ነው የሚያምረው ማለት ነው። ንጽህና ብትሉ ኤቭሪቲንግ ኳሊቲ ምናምን ብትሉ በቃ ነገራችሁ። እዚህ ጋር ደግሞ የመጀመሪያው ባቡር አለች ማለት ነው እንደምታዩት። እኔ ራሱ ሪከርድ ሳደርገው በጣም የሚገርም ነው። ብቻ ያያችሁት እንደምታዩት እዚህ ጋር ቪዲዮ ላይ ማለት ነው። ይሄ ወደ ላይ ስታፍ የሚገቡበት ነው። ኦልሬዲ እኛ እንኳን ከዚህ በላይ መውጣታችንም ወደ ላይ ማለት ነው። እዚህ ጋር ደግሞ ክሊፕ የነበሩ ስራዎች ምናምን ናቸው አሉት በፎቶ። እዚህ ጋር ዋናው የመጀመሪያው ባቡር አለች ማለት ነው እንደምታዩት። ኢትዮ ጅቡቲ ሬልዌይ ነው ማለት ነው። ኢትዮ ጅቡቲ ሬልዌይ ፊት ያለበኩላችሁ ነው ለማለት ገባ ነው። ሙሉ አሳያችኋለሁ ቭሎጉ ማለት ነው። ታዩታላችሁ በዚህ ዩቲዩብ ቪዲዮ እና ፋፋሽ ለዳላ አስጎብኝቼ አላቅም ማለት ነው። ግን የዛሬ ኢትዮ ጅቡቲ ሬልዌይ ማለት ነው ላሳያችሁ በደንብ አድርጌ ባስጎብኛችሁ ደስ ይላል። የሚታይ ቦታ ስለሆነ ማለት ነው። ኳሊቲ ምናምን ክሊነስ በጣም የሚገርም ነው ማለት ነው። እንደምታዩት ኢትዮ ጅቡቲ ይሄ አሁን ባቡር ከመሳፈራችን በፊት የምንቀመጠው ቦታ ነው ማለት ነው። የምናርፍበት ማለት ነው። ገና ባቡር አልመጣም። ኦልሬዲ በጣም በሌሊት ነው የወጣ ነው። የዚህን ቀን 10 ሰዓት ነው እንኳን እዚህ የደረስኩት ማለት ነው። ከእንቅልፍ የተነሳሁት ማለት ነው። ከዛ እንደምታዩት ውስጥ በጣም ነው የሚያምረው። ልጆች ሁላ ሳይክል ይዘው የመጡ ነበሩ፣ ከፋሚሊ ጋር የመጡ አሉ። ይሄን ለማየት እዚህ ጋር ባቡር ውስጥ ሲደርስ የምንቀመጥበት ቦታ እንደምታዩት በጣም ነው የሚያምረው። ላይን የሚያምር ቦታ ነው ማለት ነው። ይገባዋል ለማንኛውም ፕሮሞሽን ባይሆንም። ከዛ በኋላ ወደ ባቡራችን ገባን ማለት ነው። ባቡራችን መጣች ይደወላችኋል፣ ባይዘው ይጮሃል። ሲጮህ መግባት ብቻ ነው ከእናንተ የሚጠበቀው። እንደምታዩት የወዱ ሰው ተሳፍሮ ነበረ ወደ ቢዮና ቪሌጅ የሚሄድ ሰው ማለት በቃ ፈታ እያለ እንሄድ ነው የምላችሁ። ተቀወጠ። ከዚህ በኋላ እንግዲህ ያው የመንገድ ቪዲዮ ነው፣ በደንብ አድርጋችሁ ተከታተሉ። ፀሐይዋ እንዴት እንደምታምር ልክ ገታ እንደተጀመረ ይሁት ልጅቷ ራሱ ከመቀመጫ ተነሳ ፀሐይዋን ለማየት ያምር ብላችሁ በጣም የሚገርም ነበር። ገና እንደተነሳን ሰንሴቷ ወጣች። እኔም እንቅልፍ አለኝ ማለት ነው። በጣም ደክሞኝ ነበረ። ለሊት 10 ሰዓት ተነስቼ አላውቅም ነው በህይወቴ። በጣም ቆየሁ ከተነሳው ማለት ነው። እና በቃ እንቅልፍ ምንም አልቻልኩኝም። እና ግዴታ ቪዲዮ መቅረጽ ስላለብኝ ነው እንጂ ነቃልኩት። ተኝቼ ይውላሱ ብሄር ደስ ይለኝ ነበር እዛ እስከምደርስ ማለት ነው። ግን ያው ለማንም ትንሽ ናፕ ለማድረግ ሞክረናል፣ አልተሳካም እንጂ ቪዲዮ እንዳላበላሽ ብዬ አልተኛውም። ያው እዚህ ጋር ለሳምፕል ነው ተላላችሁ። እና ብቻ በጣም የሚገርም ነበረ። እዚህ ጋር እንደምታዩት አንድ ስቴሽን ደረሰ ማለት ነው። እንደምታዩት ካርጎ ነው፣ እቃ መጫኛ ነው ማለት ነው። ይሄንንም አልፈን ነው የምንሄደው። ሲጀመር እየሄድን የነበረው አልቆምንም እዚህ ጋር። ግን ያው መጫኛ ብዙ ነገር አይ ቲንክ አሁን ላይ በጣም ብዙ የተሰራ ስለሆነ በኢትዮ ጅቡቲ መስመር ማለት ነው በጣም አሪፍ ነው። በጣም ብዙ የሚታይ ነገር አለ ለመጀመሪያ ሰው። ከዛ እዚህ ጋር ቁርስ ደረሰ እላችኋለሁ። ቁርስ እዛ ውስጥ ነው የተመገብነው። ያው ተሰጠ እዛ እንደምታዩት ቡፍ ያለ ፈታ ያለ ምሳ ቁርስ ነው የበላ ነው ማለት ነው። ቡናዬንም ጠጣው፣ ቁርሴንም እንደምትዋት ምን መሰለሽ ቁርስ በላም ማለት ነው። ከዛ እየበላን ጉዞ አስባችሁ ታዲያ ግን ላይፋችሁ ቢሆን ምርጥዬ ነው ብቻ ልላችሁ ፈልጌ ነው። የሚገርም ነበረ። ከዛ በኋላ ቁርሳችንን እየበላን መንገዳችን ይቀጥላል። በመስኮታችን ደግሞ አሪቪው አለ፣ እሱን እያየን ይቀጥል ነበር ማለት ነው። እና ለማንኛውም ይሄ ብሎግ ወደሚሰሩላችሁ ሙዚቃ እንዳይበዛበት ብዬ ነው ማለት ነው። ከዛ እንዴት እንደሆነ ባላግን ግን አዳማ ደርሰና ማለት ነው። አዳማ ደረስን። አዳማ ቢሾፍቱን አልፈን በጣም የሚጨንቀው እኮ የብሎግ መስራት ምናምን አንደኛ ያስፈራል፣ ሁለተኛ ነገር ደግሞ አረ ከባድ ነው። ብቻ ቪዲዮ መቅረጽ አስዋዛል። ለማንኛውም ፈርስት መጀመሪያ በባቡር ከአዲስ አበባ ከፉሪ ተነስተን ወደ ቢሾፍቱን አልፍ ያለው እንደማውቀው እስከማቆረስ ከዛ አዳማንም አልፈናል።
ቢዮና ታውቃለች። ቢዮና ቪሌጅ እንደዛም ሰው የሚባለው እና ዋና አለ፣ መዋኘትም አለ። እንጎበኛለን፣ እናያለን እና ለማንኛውም እንደዛ ነው። ብቻዬን ነው ሲጀመር እየሄድኩ ያለሁት ከማንም ጋር አይደለም። ናይትስ ማይ ፈርስት ታይም በቃ ስደጋግምላችሁ ነው በባቡር መሄድ የመጀመሪያ ረጅም ማለት ነው። ደግሞ የአዲስ አበባ ቀላል ባቡር ብዙ ጊዜ ሄጃለሁ፣ ግን ይሄኛው የመጀመሪያ ነው የሚሆነው የረጅም መንገድ ማለት እና በጣም ምርጥ ነው። ላይክ ለካውጮቹ እንደዚህ ነው ወይ እንትን ፊልም የሚደረገው ኤቭሪቲንግ ኢዝ ባላንስድ ነው። ምንም እዚህ ጋር ምግብ በላው ቡና ጠጣው ላይክ ስራ ካላችሁ ስራ ትችላላችሁ፣ ላፕቶፕ ካለም ስራ ትችላላችሁ። የሚይዛችሁ ነገር አይኖርም ፈልጌ ነውና ላይክ የ2 ሰዓት መንገድ 3 ሰዓት መንገድ ነው። ስለዚህ ላይክ እንደ ወጪዎች አሁን የምሄድበት ቦታ አይደንክ ይሄኛው እንደ ትራቭል ስለሆነ ነው እንጂ ትራቭል ባይሆን ኖሮ ላይክ ማንም ሲደርሰው ወደ ስራ በሄን ይጠቀማል ተስፋ አደርጋለሁ። ሆነቱ ወደ ቢሮ ለመሄድ ምናምን በቃ 3 ሰዓት በጣም ሴፍ ነው። አሁን ሳያችሁታ እና ምን ያልኳችሁ ነበረ ብቻ this video is for my YouTube ነው እና ሰብስክራይብ ሼር ያደርጋችሁ ቀጣይ የትደላችሁ አላላችሁ ማለት ነው። እንደገባኝ ከሆነ ረጅም መንገድ ብዙ መሞደሱ አይደለም። እንቅልፍ ሁላ ተኝቼ ነበር፣ ምክንያቱም ለሊት 10 ሰዓት ነው የተነሳሁት። 10 ሰዓት ተነስቼ ራይድ ጠርቼ ከዛ ከራይድ በ4 ኪሎ ከ4 ኪሎ እዚህ ድረስ ለቡ ድረስ እንደ ፉሪ ድረስ እና እንቅልፍ በጣም 10 ሰዓት ተነስቼ ራሱ ጀምር ቆየሁ ከተነሳሁ ራሱ ቆየሁ እና ለዛ ነው ብቻ እስኪ አሪፍ ምን መሰለ ይሄ ትሪፕ እንደ መጀመሪያ የሚሆነው ግን ጃኒ ማን ነው ይሄ ቭሎግ የሚሰሩ ቭሎገሮች እንዴት ነው እየሰራሉት? በጣም ከባድ ነው ግን ቭሎግ ማድረግ ወይም ደግሞ ይሄ ራስን ሰልፍ ሪከርድ ያደረጉ ዊዛውት ካሜራማን በጣም ከባድ ነው እንዳያየው ከሆነና አይኔ ደግሞ ቀልቷል በጣም ከእንቅልፍ አንፃር ነው አልተኛው አለመታየቴ ነው የሚያሳየው። ይሄ ቪዲዮ ኤዲት ምናምን አላደረጉም፣ በርግጥ ኤዲት አላደረጉም። ዛሬ ማታ ፖስት አደርጋለሁ ወይ ደግሞ ነገ ምንም ጥያቄ ነው እና ግን አሁን ከራሴ ጋር ለማውራት የሞከርኩ ነው። ኢንጆይ ያደረኩ ቪው እያየሁ እንደዚህ አይነት ቪው እያየሁ እና ለማንኛውም በጣም ደስ ነው። እዚህ ኢዲአሮች ምንድነው ኢትዮ ጅቡቲ ሬልዌይስ ማለት ነው ወይም ድርጅቱ ካምፓኒው በጣም አመሰግናለሁ። አሪፍ ጊዜ እንደሚሆን ተስፋ አደርጋለሁ። ገና አልደረሰም ነው አክቹአሊ ወደ ቢሆና እየደረሰ ነው። 30 ደቂቃ ነው የሚቀረው ነው ከዚህ በኋላ እና ደግሞ እዛም ሄደን ከዚህ እስካሁን እንደነበረው እንደሚኖር ተስፋ አደርጋለሁ። ለማንኛውም ይሄኛውን አላብሰው ይሄኛውን ፓርት ማለት ነው ስልኬ ባትሪ ዘጋ ስለሚችል፣ ስለዚህ በኋላ ላይ እስከምንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግ እንዳረሱ። ባቡሩ ላይ ዳማ አለ ነው የምላችሁ፣ ተቀጣቀጥ ነው የምላችሁ። በቃ ቪአይፒ ሩም አለች እዛ ሲጀመር አልጋው ላል ነው ማለት ነው ባቡሩ። አዎ ሁላ አልጋው ምርጥ ነው የሚመች ነው። ከዛ ግን ደረስን እላችኋለሁ። የት ነው የደረስነው? መታራ የሚያክሰዋል ለመታራ ደረስን ማለት ነው። ከዛ በኋላ እነሱ ያዘጋጁልን ባስ አለ፣ ባስ የሚጠብቀን ማለት ነው። ኦልሬዲ እንደወረድን ቀጥታ ወደ ባስ ነው የገባ ነው። ባሱ ይዞን ከዛ በጣም አጭር ነች። አይ ቲንክ የ5 ደቂቃ ወይም ደግሞ በጣም በዛ ከተማ 10 ደቂቃ ነው። እዚህ ባስ ውስጥ ዘፈን ተከፈተልን። ከዛ በቃ እየተጨፈረ ነው የሄድኩት ነው የምላችሁ። እኔ እንደውም መታራ ለመጀመሪያ ጊዜ ነው ሲሄድ ማለት ነው። ከዚህ በፊት ሄጄ አይቻትም አላውቅም። መታራ ግን በጣም ይሞቃል ልላችሁ አልችልም። ገና እንደገባን ነው የታወቀን ሙቀቱና ገና ካሁን አውልቅ እያለ ነበር ራሱ ገና እዛ ደርስ ራሱ እና ትንሽ 1-5 ደቂቃ ከተጓዝን በኋላ ነበር እንደውም እዛ ቶሎ የደረስ ነው። በዛው መታራን ከተማዋንም አየዋት አይቻት አላውቅም። እንደምታዩት ይሄ አሁን እሁድ ቀን ነው። እሁድ ቀን እንግዲህ ተሳቢ መኪና ግን ይበዛባታል በጣም እንዳየሁት ከሆነ። ከዛ በኋላ አንዳንድ ሱቆች ምናምን ክፍት ናቸው። እንደ አዲስ አበባ ሁሉም ነገር ዝግ አይደለም። አይ ቲንክ የተወሰነ ነገሮች ይንቀሳቀሳሉ። አይ ቲንክ እንደምታዩት አያችሁት ብዙ ነገሮች ክፍት ናቸው። በቃ ብዙ ቦታ ክፍት ነው። ደስ ይላል። ብቻ እንዳልኳችሁ ተሳቢ መኪና ይበዛል እና በቃ አይ ቲንክ መተላለፊያ መሰለኝ እና እንደምታዩት ነው። አየሩ ምናምን በጣም ነው የሞቀው። ባጃጅም ከስንት አንድ ነው ያየሁት። እኔ እንደውም ኤክስፔክት አድርጌ ነበር በጣም በባጃጅ ቢዚ ይሆናል ብዬ ነበረ። ግን ነው የሁሉ ሰው እንግዲህ ሙቀቱን ችሎ እየተጓዝን ነበረ። አንዳችን 5 ደቂቃ ማለት ነው። በቃ በጎንም በግራም በቀኝም ተሳቢ መኪና ብቻ ነው ያለው። በቃ ያው ነገር የለም እና እንክብካቤያቸው ብቻም አሪፍ ነበረ። ውስጥ መኪና ውስጥም ዘፈን ተከፍቶ እንደውም የሚጨፍር የለም እየተጨፈረ ነበር የሆነ ሰዓት ላይ። ከዛ እኔ ሙቀቱን አልቻልኩትም ሁላ። ከዛ ደረስን እንዳልኳችሁ ነው። በቃ በጣም በትንሽ በ5 ደቂቃ የደረስ ነው። ደርሰን ለመውረድ እየሞካከር ነበር። እዚያ አካባቢ ላይ ያው ኦልሬዲ መግቢያው ላይ ነው። በጣም ነው የሚያምረው እንትኑ ይሄ ቪሌጁ ማለት ነው። ቢሆና ቪሌጅ በጣም ነው የሚያምረው ግቢው ራሱ እና ደግሞ በቃ አንደኛ ነው እንደምታዩት። ቅርብ እየተመረቀው ራሱ ሀይቅ አለ ፊት ለፊት እንደምታዩት። ባይዘው እሱን ቆይ ጠጋ ስትል ታዩታላችሁ። እኔ በዚህ ደረጃ ቅርበት ቅርብ ነው በጣም ባይዘው። አሁን ስንኖር ታዩታላችሁ መጨረሻ ላይ አዞ ምናምንም አለ። ያው
እዚህ ስንመጣ ሌላ ምን አለ ተብለን ነበረ እንትን አለ ዋና ማለት ተብለን ነበር ስዊሚንግ አለ ተብሏል። ከዛ ደግሞ ፍልውሃም አለ እነሱንም አለ ተብሎ ቃል ተገባው ከደረሰን ሁላችንም እንደውም ሮጠን ከሩቅ ያየነው አዞ ስለሆነ አዞን ለማየት ነው የሮጥነው። እኔ ራሱ እየሮጥኩ ነበርኩ አዞን ለማየት ነበረ። እዚህ ጋር ጫፍ ላይ አዞ አለ ተባለና አዞን ለማየት ሩጫ ላይ ነበር ነው። ቆይ ጠጋ ብዬ አሳያችኋለሁ ራሱ ቪዲዮ ሲደርስ ሁሉም ሰው እንደምትት ሰብሰብ ብሎ የሚያው አዞ ነበረ። እኔ ማልሞከርኩት ነገር የለም ነው በውስጥ ካልገባው ብዬ ነበር። ይኸውላችሁ አያችሁት አዞ ፊት ለፊት ያለው በቃ ፊት ለፊት አዞን ካየን በኋላ ወደ ዋና ምክንያቱም ይሄ ሙቀት በጣም ከባድ ስለሆነ ወደ ዋና እንሂድ ተባለ። ኦልሞስት ከኔ ጋር ጓደኛዬም አለ እሱም ቢሳማ አብረን ነበር የሄድነው ወደዛ መታራ ነው ያለነው። መታራ ደርሰናል ይላል። ሰብስክራይብ እያደረጋችሁ ኤቦ እስኪ ገብተሻላ ሰብስክራይብ በል እስኪ ሰብስክራይብ እያደረጋችሁ ትላል። መታራ ባሶን ይገፋርካ አይደለም እንዴ? አርቲፊሻል ነው እንዴ? አርቲፊሻል አይደለም ግን ይባላል። ትልቅ እንትና ካለ ችግር የለም። ትንሽ እንቀዘቀዛለን ቢያንስ ዋናውን ካገኘው ዋና እናደርግ አትወጣም። በቃ ከዛ በኋላ ትንሽ እንትን ሲሉ ትወጣለህ። ወጥቼ ቡና ይጠጣለሁ። ከዛ በቃ ከዛ ደረስን። አያችሁት? ይሄ ነው ቀፍሎ ያልኳችሁ ይሄ ነው። እዚህ ውስጥ አንጓታችሁ መዘብዘፍ ነው በቃ በሽታ ካለ ይለቃችኋል ነው የምላችሁ። እኔ ግን በቃ መጀመሪያ ታየኝ ዋናው ስለሆነ ቀጥታ ወደ ዋና ነበር ይሄ ፍልውሃው ነው። በኋላ ተመልሼ እመለስበታለሁ። ከዛ ይወጥ አይመታራ አሁን በእናታችሁ እንደዚህ ከሆነ እስማ ያብስ ነው ይሁት እረስ ነው ይሄ ነበር የናፈቀኝ ነው የምላችሁ። በቃ ዋና ውስጥ እስከመገባ ጓጉቼ ህዝቤ እንዳለ ነው ሁሉም ሰው ሮጦ በቃ ሙቀቱ ስላስቸገረው ወደ ዋና ነው። ጀለስም ገባች። ከዛ እኔ እንኳን ቆይ ካሜራ ለእናንተ ለውድ ሰብስክራይበሮቼ ሳላታይ አልገባም ብዬ ነው እንደዛ ሞቆኝ ማለት ከዛ ገባን። ይኸውላችሁ አሁን እሳት አልመስልም፣ እንደዚህ በጣም ዋናተኛ አልመስልም። ሳክስ እኮ ነው በቃ ሰርቫይቫል ሞድ ነው በቃ ላለመሞት ዋኘን ይላል። ከዛ ዛሽ ጋር ፍልውሃዋ ነበረች። በጣም ነው የምታቃጥለው ሰው ያቺ ፍልውሃ ግን ቀጣይ ከሄዳችሁ ግን እውነት ሞክሯት። በጣም ነው የምታቃጥለው። አሪፍ ነው፣ በሽታ ታላቀቃለች። ከዛ እዚች ውስጥ ገባን እንዳልኳቸው በደንብ ሞከር እናደረግን። ያንን ሙቀት እንግዲህ እንደምን ብለን ስንገባ ትንሽ ተሻለ ምናምን። ከዛ ጭዌም ተጀመረ። እኔ እንኳን መጀመሪያ በደንብ ልሞክራት ብዬ ነው ያቸዋ። ከዛ ረፍተ ወጣን። ብቻ በቃኝ ሰለቸኝ፣ ወጣሁኝ። ወጥተን ግቢውን አድማየር ማድረግ ጀመርን። ቪሌጁን በደንብ አየሁት። እዩት እንደምትወጣ ነው እኮ ነው የሚያምረው የምር። ያው እዛ ጋር መዋኛ ባዶ ሆነ፣ ሁሉም ሰው ወጣ። ከዛ ወደ ምሳ እየሄዱ ነበረ። እኔ እንደም ትንሽ ቆየሁ፣ መጨረሻ ላይ ወጣሁት በጣም ሞቆች ስለነበረ። ከዛ እዚህ ጋር አሁን ማሳያችሁ እንደውም ቆይ ፍልውሃን በደንብ አላሳያችሁማ። የሆት ስፕሪንጉ ማለት ነው አለ። ወደ ስልኬን ቻርጅ እያደረኩ ነበረ። እዚህ በሰዓቱ ዘግታቢ ነበረ። ከጧት ጀምሮ ሬከርድ ሳደርግ የነበረው ነው። ይኸውላችሁ ፊት ለፊት የምታዩት እዚህ ጋር ፍልውሃው ነው። ዝም ብሎ ነው የሚገባው ነው የምላችሁ። በቃ አያችሁታ። አሁን ፍልውሃ እንደውም ቆሟል። አሁን ተዘጋ መሰለኝ። አይ ቲንክ መጨረሻ ተዘጋ። ከዛ እንሂድ ምናምን ይባላል። መኪና ባጃጇ ትመጣለች። እንዳገዛ ባጃጅ መጣ። በባጃጅ ነው የተመለስኩት። ራሱ ቅድም በእግሬ የመጣሁትን አሁን በባጃጅ የሮጥ አለና ባጃጇ ይዛን ወደ ሬስቶራንት ወደ ምሳ የሚበላበት ቦታ። ከዛ በጣም ብዙ ግማሹ በእግሩ ነው ሄደው። ያው ፀሐይዋ ግን ከባድ ነው፣ በጣም አስቸጋሪ እንትን ፀሐይ ነው። አዞ አይተናል። በዚህ በቃ ከዛ ከተመለስን በኋላ ከሆነ ሬስቶራንት ነው የሄድነው ምሳ የምንበላበት ማለት ነው። እንደምታዩት ህዝቤ ሁሉ ኦርደር አድርጎ የጠበቀ ነበረ ምሳው ማለት ነው። እኔም ውሃይንና ስፕራይቴን ለምን ኮካይን። ከዛ ጀለስም ደግሞ ቢሮዋን ጠጣች። ብራዘር በሉት አሁን አያችሁ ልጅ ማለት ነው። ከዛ በቃ ከአዞቹ ጋር ፈታያል ነበር። አዞን ዳቦ ብንወረውርለት አይበላም፣ ጢባር አለበት ባይዘው እንዳለ ዙሪያቸው ያሉ ማለት ነው። አሳውናው እንዳለ እዛ ጋር ማዞ አለ፣ እዚህ ጋር ማለት ዙሪያው እንዳለ አሳ ነው። ግን አይነኳቸውም ጭራሽ። ለምን እንደሆነ ባላውቅም ጠግበው ይሁን ምንን አይታወቅም። ብቻ ይሁት አው ዳቦ የተሰጠው ወርውር ነው። እዚህ ጋር ዳቦ ያለው ተወርውርለት ነው። ከዛ እኔም በቃ እንግዲህ ፈታ ያልኩ ነበረ። እያየን ቪዲዮአችንን ምርጥ ነበረ። ሁሉም ሰው ግን ምሳሌ ተጥሎ ነበር። እዚህ ጋር ቢዚ ነበረ። እኔ ካዞቹ ጋር ፈታ ያልኩ ነበር። ጨዋታ ይዤ ነበር። እዚህ ጋር እነሱ ብሏት ብሎ እያልኩ እዚህ ጋር ጨኩኝ ነበር። እኔ
ብቻ የሚገርም ነው። ይህንን ቪሌጅ የመታችሁ ያላችሁ ሰዎች እየመጣችሁ ጎብኙት ማለት ነው። ቤኖና ቪሌጅ ማለት ነው። መታወሪያ ያለው በኢትዮ ሬሎች በተዘጋጀው ፓኬጅ ነበር የተጠቀምነው። እዛ ጋር ደግሞ አዞ ብቻውን ይንገባለላል። ሄደ ዋኛለሁ ብትል ብራዘር ያው የሚጠብቅ እሱ ነው እንግዲህ እና እዚህ ጋርም ሌላ አዞ አለ። በጣም ብዙ ነው ባይዘው ያለው አዞች ራሱ ግን ብዙዎቹ ይጠግባሉ አይንቀሳቀሱም ምናምን እና አሪፍ ጊዜ አልፍ ያለው እኛ እንደውም ሞር ፎከስ ያደረግነው ለምንድን ነው ባላግም አዞቹ ላይ ነው። ካሁን የሆነ አሪፍ ነገር እናያለን ብለን እና ብቻ አሪፍ ነበረ። ከዛ እንዳያችሁ ትሮ ምሳም ከተበላ በኋላ ባሳችን መልሶን መጣ ወደ ባቡሩ ማለት ነው። ከዛ ወደ ባቡራችን ሁላችንም ለመመለስ ወደ አዲስ አበባ ማለት ነው። ጀለስም ቸዋለች በቃ ስታንድ ባይ ነው ጀለስ ቆማለች። ከዛ እሱም ሸኛን ሄደም ማለት ነው። ሶ ዋትስአፕ ኤቭሪባዲ የዩቲዩብ ቪዲዮ እንደቀጠለ ነው ማለት ነው። ከቅድም ደግሞ አሁን ኦልሬዲ እየተመለሰ ነው እንደምታዩኝ በቦዲ ነው ያለው። ሙቀቱ በጣም ከባድ ነው እና ቦታው መታራ ይባላል ማለት መታራ ላይ እኔ መጥቼ አላውቅም። አይ ቲንክ 200 ኪሎ ሜትር ነው ብለዋል ይመስለኛል። እና ዩቲዩብን ቭሎግ ሳደርግ መጀመሪያ ነው ብቻ በጣም ተመችቶ የነበረ አሪፍ የነበረ ያሳለፍኩት ማለት ነው። ከዚህ እንዳያችሁ ቪዲዮ ነው ማለት ነው። እና ለመጓዝ አሰባችሁ ብቻችሁን መሆናችሁ ካፕል መሆናችሁ ከፋሚሊ ጋር መሆናችሁ አሪፍ ቦታ ነው። ኢንጆይ ለማድረግ የሚሞክር ቦታ ነው። እናንተም እንዳያት ቦታ ይመቻችሁ ከሆነ ሄዳችሁ መጎብኘት ትችላላችሁ ማለት ነው። ሰብስክራይብ ላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ በዚሁ ሌላ የምትፈልጉት ኮሜንት ላይ ጠይቃ ካላችሁ ነው መጠየቅ ትችላላችሁ ማለት ነው። እና እኔ ዛሬ ስለመጡበት ስናገር አንኤክስፔክትድ ነው። አክቹአሊ አስቤው አልነበረም። ያው ታውቁታላችሁ የትኛውም ትሪፕ ኤክስፔክትድ ሆኖ የሚፈጸም የለም። ብዙ ጊዜ ሳይታሰብ ሳይታቀድ ነው። እኔ ለምሳሌ ፀጉሬ መቆረጥ ፈልጌ ነበረ፣ መነጽሬን ማድረግ ፈልጌ ነበረ፣ የለም እሱላ እና በቃ አንኤክስፔክትድ ልኳችሁ ለዛ ነው። በቃ አንዳንድ ጊዜ ይፈጠራሉ ነገሮች እና ይሄን ይመስላል። እኔ ቻፕ ይባላል ማታውቁኝ ማለት ነው። ቲክቶከርም ነኝ፣ ዩቲዩብም እየጀማመርኩ ነው አሁን ላይ አክቹአሊ እንደ ብሮከር የሚሰራው ነው። ካሬንታል ሰርቪስ ላይ እየሰጠው ነው ማለት ነው። ካሬንታል ለዲያስፖራም ለግለሰብም ለድርጅቶችም እናቀርባለን በተመጣጣኝ ዋጋ ማለት ነው። ስለዚህ ለዚህ ቪዲዮ አዲስ ከሆናችሁ ማለት ነው ቪዲዮንም እንዳላረዝምባችሁ ግን ያለበትን ቦታ ላሳያችሁ። አክቹአሊ ቆይ በባቡር እየሄድኩ ነውና ቦታው በጣም ነው የሚያምረው። ኢቭን እስቲ ያደረግንበት ሩም አለች። ሩም የምታዩት ደግሞ እዚህ ጋር የኔ መተኛ አለች። ከዛ ከላይ አንድ መተኛ አለ እንደምታዩት። ከዛ ፊት ለፊት ደግሞ ያው መስታወቱ አለ። ከዛ ሁለት ባይዘው ዳማ መጮት ትችላላችሁ። እዛ ጋር ዳማ መጮት አለ። መዝናናት ከፈለጋችሁ ብቻችሁ ካልመጣችሁ አክቹአሊ አለ እየተጨፈረ ነው። እዛ ዋናው እንትን ላይ ሜጃው ሩሙ ላይ ነው የሚባለው። እዛ ላይ እየጨፈረ ፈታ እያሉ ነው ማለት ነው። እና ሌላው ምንድነው በቃ ይሄን ሰዓት ሰብስክራይብ ግን ማድረግ እንዳትረሱ። ቀጣይ ምን አይነት ቪዲዮ እንደምሰራ ራሱ አላውቅም። በእውነቱ ዩቲዩብ ግራ የገባው ዩቲዩብ ነው። ግን የዛሬ ይሄን ቪሎግን ማሳየት ነበረ ፕላን ያደረኩት። አሳይቻለሁ ተስፋ አደርጋለሁ። ቢዮናን ቪሌጅ እንግዲህ አይተናል ማለት ነው። በደንብ አድርገን መታወሪያ ያለው ማለት ነው። በጣም ተሞካለች ግን መታወሪያ በስሊፐር ነው ያለው ሁላ ማለት ነው። በቦዲ ነው ያለው። ኢቭን ክረምት ገብቷል ግን ኦልሬዲ በጣም እዚህ ሞቃል። ከባድ ሙቀት ነው ያለው ማለት ነው። አይኔም ካልተር ባይዘው እሱ ጋር ዋናው ምናምን ነው። ዋናም ነበረ ፍሎሃም ነበረ። እሱ ራሱ አሪፍ ነው። ዋናም በደንብ ዋኝቻለሁ። ኖርማሊ ግቢው ይታያል። አዞ ምናምን አለ፣ ደስ ይላል። አዞ ምናምኖቹ ራሱ እንትን እንዴት ነው በጣም ትላልቅ ናቸው። ለነገራቸው ሁሉ ትላልቅ ሂውጅ ናቸው በጣም። ከዛ ዳቦ እየመገብን እንግዲህ ትንሽ ልናበረው ሞክረን ነበረ። አይሰማንም ግን አልፈለግም ማለት ካጠገቡ ጭራሽ ሁላ አሳ ምናምን ሁሉ አሉ። ትናንሽ አሶች ሁሉ አሉ እኮ የሚገርማችሁ ነገር ግን አልሆነም። ለማንኛውም ይሄን ይመስላል። ብዙ ወሬ ያላብዛባችሁ። ሰብስክራይብ ያደረጋችሁ ኤኒ ካይንድ ኦፍ ኮሜንት ካላችሁ በኮሜንት ውስጥ ተቀበላለሁ ማለት ነው። ይመቻችሁ።
ተኛውት ነው የምላችሁ። በስማ ተኛውት በቃ አላቅም ራሴ ነው ለማለት ነው። ገባው ተኛው በቃ እንደምታዩት ነው። አይኔ ሁላ ቀላልቶ ምን አይተነሱት ብቻ መተኛ መኖሪያ ራስ ጥሩ ነው እና ተመችቶ ነበረ። ሰብስክራይብ ያደረጋችሁ ማለት ነው። ከዛ ወደ አዲስ አበባ ገባም ማለት ነው። አመሰግናለሁ።